ወዳጃችን ፈረስ ሰውን አዝሎ ሲያደርስ እንጂ እስከ መቼ ተሸክመን አንዳንዴ ቦታ እንቀያየር እንጂ ብሎ የሰው ደንደስ ላይ ቂብ ብሎ ሲጓዝ መቼም በተረት ዓለም ወይም ባሻንጉሊት ፊልም ላይ ካልሆነ በስተቀር አይተውም ሰምተውም እንደማያውቁ እርግጥ ነው። ፈረስ በሰው ሽኮኮ ተደርጎ ሄደ ቢባሉም ለማመን ተቸግረው እንዴት ብሎ ሰው ፈረስን ይሸከማል ማለቶት አይቀርም። ሰውየው ዲሚትሪ ይሁን እንጂ በእርግጥም ሲጋለብ የኖረው ፈረስ በሰው ትከሻ ታዝሎ መጋለብ ምን እንደሚመስል ማጣጣም ይችላል። ዲሚትሪ ደግሞ ማን ነው? ጥያቄዎት ከሆነ እነሆ ምላሽ። ይተዋወቁት ዲሚትሪ ካላድጂን ይባላል። በሀገረ ዩክሬን እንደ ፈረንጆቹ አቆጣጠር ሚያዝያ 19 ቀን 1979 ዓ.ም የተወለደው ዲሚትሪ የሰውነቱ ጥንካሬ ለጉድ የሆነ ስፖርተኛ ነው። ዝሆን በቁንጥጫ፣ አንበሳን በጡጫ፣ ቀጭኔን በካልቾ፣ ዝንብን በግልምጫ መጣል ሳይችል አይቀርም ቢባል ማጋነን የማይሆንበት ዲሚትሪ ፈረስ አዝሎ እመር እያለ የሚራመድ ከትንሽ መኪና እስከ ትራክተር ድረስ እላዩ ላይ ሲመላለስበት ቢውል ቅንጣት ታክል ጉዳት የማይገጥመው ዩክሬናዊ የ38 ዓመት ወጣት ነው። ሲለው በደረቱ ተኝቶ ሲያሻው በጀርባው ተንጋሎ እላዩ ላይ መኪና የሚነዳበት ዲሚትሪ እያንዳንዳቸው 700 ኪሎ ግራም የሚመዝኑ 3 ትላልቅ ቋጥኞችን ደረቱ ላይ አስጭኖ በመራጃ ማስፈለጥ፣ ስልክ እንጨት ትከሻው ላይ አጋድሞ ማሰበር፣ የብረት ሰንሰለት በጡጫ ጎምዶ መጣል፣ 10 ሰዎችን አንድ ላይ ተሸክሞ ወዲያ ወዲህ ማለት፣ የተለያየ መጠን ያላቸውን ምስማሮች እጁን እንደ መዶሻ ተጠቅሞ ጣውላና ስስ ብረት ላይ መቸንከር፣ ምን አለፋዎት ብቻ በሰው አቅም ሊከወኑ ቀርቶ ሊታሰቡም ይከብዳሉ ሊባሉ የሚችሉ ድርጊቶችን ዲሚትሪ እንደቀላል ነገር ነው የሚያቀላጥፋቸው። ወፈርፈር ያለውን የሰውነቱን ቅርጽ ሲመለከቱት ከስፖርት ይልቅ ስብ ያስጨነቀው የሚመስለው ዲሚትሪ ቅርጽ ሳይሆን ጥንካሬን አብዝቶ በተላበሰው ሰውነቱ በሚከውናቸው አይደፈሪ ድርጊቶችም 63 የዓለም ክብረ ወሰኖችን በስሙ ማስመዝገብ ችሏል። የተለያየ መጠን ያላቸውን መኪኖች በእጅ በእግሩ ማንሳት፣ ብረትን እንደ ጨርቅ መጠምዘዝ፣ ከ150 ኪሎ ግራም በላይ የሚመዝን ክብደት ያለውን ድንጋይ በአንድ እጁ ከጭንቅላቱ በላይ ማንሳት በጥቅሉ የዲሚትሪ ጥንካሬ ማሳያ የሆኑ ድርጊቶች ለቁጥር ያታክታሉ። ከ1000 ኪሎ ግራም በላይ ክብደት ያለው ቁስ በማንሳትም የዓለም ክብረ ወሰንን የያዘው ሰው ዩክሬናዊው ዲሚትሪ ነው። ዲሚትሪ እንዲህ ያለውን ጥንካሬ እንዴት ሲል አዳበረው የሚል ጥያቄ ሽው ሳይልቦት አይቀርም መቼም። ምን መሰሎት? ዲሚትሪ ገና የ4 ዓመት ታዳጊ ሳለ የፈላሻ ላዩ ላይ ተደፍቶበት 35 በመቶ የሚሆነው የሰውነቱ ክፍል ክፉኛ ተቃጥሎ ነበር። እናም 7 ቀዶ ጥገናዎችና 12 የደም ቅየራዎች ተደርገውለት ህይወቱ የተረፈችው ዲሚትሪ ከህመሙ አገግሞ ዳግም ቆሞ ሊሄድ የተነሳው በ6 ዓመቱ ነበር። ይሄን ጊዜ ታዲያ ጡንቻዎቹ ለጉደት ድረው ነበር። እናም እንዲያ እያለ አድጎ ወደ ሰርከስ ስፖርት ዓለም የተቀላቀለው ዲሚትሪ በ2009 ዓመተ ምህረት ከምንም አይነት አበረታች ነፃ የሆኑ ስፖርተኞች በሚካፈሉበት የዩክሬናውያን ክብደት ማንሳት ውድድር ላይ ተሳትፎ አንደኛ መውጣት እንደቻለ ከሰሞኑ ዩቲዩብ በተባለው የማህበራዊ ትስስር ድረገጽ ለዓለም ከተጋራውና ብዙዎች እየተቀባበሉት ካሉት የዲሚትሪን ልዩ ችሎታዎች የሚያስቃኝ ቪዲዮ ስር የሰፈረው የህይወት ታሪኩ ያስረዳል። በዛው ዓመት ዩክሬናውያን ልዩ ተሰጥኦ አላቸው በተሰኘው የውድድር መድረክ ላይ ተሳትፎ እስከ መጨረሻው ዙር ቢዘልቅም በፍቃዱ በመጨረሻው ዙር ሳይሳተፍ የቀረው ዲሚትሪ ስለ ታዋቂ ስፖርተኞች የሚያትቱ በርካታ ታሪኮችን ጽፎም እንደ ፈረንጆቹ በ2010 ዓመተ ምህረት ጎልደን ፔን ኦፍ ረስ የተሰኘ ሽልማት ተበርክቶለታል። በ2013 ዓመተ ምህረት ደግሞ ኢቫን በተሰኘ ፊልም ላይ ኢቫን ፊርትሳክ የተባለን ጥንካሬው ወደር የሌለው ዩክሬናዊ ገጸ ባህሪ ወክሎ የተወነ ሲሆን በፊልሙ ላይ ዲሚትሪ የተወናቸው ትዕይንቶች እንዳለ ካለምንም የቅንብር ዘዴ እንደወረዱ ነበር የተካተቱት። ወዳጃችን መቼም እንግዲህ ዲሚትሪ ስራዬ ብሎ በመኪና መገጨቱንም ሆነ ፈረስ መሸከሙን ተፈጥሮ የቸረችውን ልዩ ጥንካሬ በልምምድ አዳብሮ መከወን እንደቻለ ምንም የሚያጠያይቅ አይሆንምና ደርሰው እንደሱ ልሞክር እንዳይሉ አጓጉል ሆነው ሊቀመጡ ይችላሉ የሚል መልእክታችንን እነሆ እንላለን።